ፊቴን አንዴ ኤዲት ስታደርጉ አንዴ ምን ስታደርጉ ምን ያላረጋችሁኛል? ቤተሰቦቼ ያልቀራችሁ የለም። ማንነቴን ዘሬን ሳይቀር እየነጠቃችሁ ኤዲት ቪዲዮ እያደረጋችሁ ያቀናበራችሁ እኮ ያ ሁሉ ጊዜ እኔ ቤት ታልፌያለሁ። ገባችሁ? የእናንተ ምላስ ምንም አያደርገኝም። እግዚአብሔር ደግሞ ዛሬ ልቤን አይቶ ምናምን የሁሉም ማሳለፌን አይቶ የሰው ፍቅር ሰጠኝ። አመሰግነዋለሁ አምላክ። የሰው ፍቅር ትልቅ ነገር ነው። አልጠግብምም፣ ጥጋበኛ አይደለሁም። ግን ደግሞ አንዳንዴ ተረዱ፣ አንዳንዶቻችሁ ተረዱ። እስኪ ምንድን ነው ላይክ ምንድን ነው? እስኪ አሁን እኔ ዝም ብላችሁ አስቡ። እስኪ አሁን እኔ ማንም አልተናገርኩም። ትናንትና ወታ ሰደበችኝ። እኔ ብመልስ አሁን ምንድን ነው የምትሉት? እኛት ወይ ሁሌ ማልቀስ ሁሌ መሳደብ ነው የምትሉት አይደለ? እንደዛ ነው የምትሉት አይደል? ያንን ነው የምትሉት። አንቺ ጨቅጫቃንሽ፣ አንቺ ነዝና። ግን እኔ ስንት ሰው ነው የሚሰድበኝ? እስኪ ትችሉ እናንተ ብትሆኑ ትችላላችሁ ወይ? እስኪ እናንተ ብትሆኑ ሰው ለልደት ጊፍት ተሰጠ ብሎ በዛ ልክ አባቴ ሲጠለጠል ስትሰደብ ትችሉታላችሁ ወይ? ምንም ሳላረግ ሰው እንደማንኛውም ሰው ተነስቼ ልደቱ እንደሚያከብረው ቲክቶከር ላይ ተነስቼ እንደማንኛውም ሰው አከበርኩ አይደል? ተሰጣት ተብሎ በዛን ያህል ጥላቻና በዛን ያህል ስድብ ስትሰደብ ትችሉታላችሁ? አትችሉ፣ ማናችሁም አትችሉም። ግን እዚህ መታችሁ ግን የሰው ልጅ ባህሪ ይለያያል። 10 አይነት ባህሪ ነው የሚመጣባችሁ። ጌም ስትጫወቱ ከ10 አይነት ሰው ጋር ነው የምትጫወቱት። የራሴ ባህሪ አለ፣ የራሳችሁ ኑሮ አለ፣ የሰው ባህሪ አለ፣ የሰው ኑሮ አለ። ያንን ተሸክማችሁ ከዚህ ሁሉ ህዝብ ጋር እየተጨቃጭ 8 ሰዓት መቀመጥ ማለት 9 ሰዓት ላይቭ ላይ እየተቀመጣችሁ ሆስቶናችሁ ላይቭን እየመራችሁ ምን ያህል እንደሚከብድ እኔ ነኝ የማውቀው። ግን እኔ ተላምጃለሁ፣ ምላስ አለኝ፣ እመልሳለሁ፣ እናገራለሁ። ያ ነው እግዚአብሔር እንደውም አጥንቴን እንትን ያለው ማለት ነው። ገባችሁ? እና አትረዱም። እኔ ለአንድና ለመጨረሻ ጊዜ ነው የማወራው እመቤቴ። ለዛው ምን የምሰደበው በኮሜንታተር አይደለም። ትልልቅ ፎሎ ባላቸው ሚዲያ ላይ ወጥተው ሲያወሩ በሪከርድ የሚሰሙ ላይክ እንዴት ነው ሪከርድ የሚፖስትላቸው ትልልቅ ፎሎ ያላቸው ሰዎች ናቸው። 9 ለ10 ሆኖ የሚገጥሙትን ከኔ ጋር ማለት ነው እመቤቴ። ዝም ብሎ ሰው እዚህ ኮመንት ላይ ቢሰድባችሁ ሂድ ግማታን ብላችሁ ትመውቱታላችሁ። እኔ ግን የምሰደበው ከዩቲዩብ ጀምሮ እስከ ቲክቶክ ድረስ ትልልቅ ፎሎ ያላቸው 500 ሺህ 200 ሺህ 300 ሺህ 400 ሺህ 1 ሚሊዮን ያላቸው ድረስ ናቸው ተመሳጥረው ቪዲዮ እየሰሩ የሚሳደቡትኝ በየቤታቸው ቀን ከሌሊት። አሁን እስኪ ትናንትና እንኳን ተፖስቶ ነበር። እስኪ ገርመኝ ድረስ የሆነ ልጅ ገብቶ ያቺ ሄለን ቤት ከዚህ ሁሉ ጌመር እንግዲህ መድኃኒዓለም ያሳያችሁ። እንደ ቤታ ለማኝ ነው መሆን የምትፈልጊው፣ እንደ ቤታ ለምኝ። ከዚህ ሁሉ ቲክቶከር መድኃኒዓለም ያሳያችሁ። እንግዲህ ከዚህ ሁላ ሰው እዛ ገስት ላይ በዛ በ1000 ነው በ2000 ሰው መሀል ገብቶ የኔን ስም ማንሳት ተራ ሰው ነው። ኢትስ ኦኬ ችግር የለውም። ግን ምን ያህለው ገብቷችኋል? ምን ያህለው ተጽዕኖ የሚያድርባችሁ። ግን እኔ ሁሌ ምንድን ነው ለእግዚአብሔር ተስፋ አለኝ። እኔ አምላክ ክፉ አታድርገኝ፣ የሰው እንድመኝ አታርገኝ፣ ጨካኝ አታርገኝ፣ ካለኝ እንድሰጥ አካፋይ አርገኝ። ከዛ በተረፈ ወዳጆቼና ያለው በቃ እመቤቴን ሁሌ ወዳጆቼን ነው የማየው። እና ደግሞ ከኔ በላይ ደግሞ የሚቀጠቀጡትን ሰው ነው የማየው። ከኔ በላይ ደጋፊ የሌላቸው ሰው የሌላቸው ሰዎች እነሱም እኮ ተቋቁመውታል። እኔ ይህንን መቋቋም በቃ አያቅተኝም እያልኩ ነው እንጂ እግዚአብሔርን በጣም ነው የሚከብደው። የምሳደበውም ራሳችሁን ለመጠበቅ ነው። አሁን እቺ ደንቆሮ እሺ እሙ የምትባል ደንቆሮ ምን ታደርጓታላችሁ? ትቦልኳ። እንደዚህ አይነት ደንቆሮ ያጋጥማቸዋል። ከነዚህ ጋር ነው አብረን አሁን የምንቀጥለው።